ሰላም ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም ነው ወይ? እግዚአብሔር የተመሰገነ ይሁን። ከእኔ ጋር ሁሉ ሰላም ነው። በዓሉ የሰላም የጤና የፍቅር የደስታ ይሁንላችሁ። በያላችሁበት በዓለም ዳርቻ ሰላምና ጤና ፍቅር ይብዛላችሁ እያልኩኝ ውድና የተከበራችሁ የኔ ቤተሰቦች በሙሉ ዛሬ በዓልን በቤታችን ዋው ደስ በሚለው ሁኔታ ይኸው እዚህ ጋር ቁርጥ አለ። ቁርጥ ትላላችሁ፣ እዚህ ጋር በርበሬ ነው እንደዛ ነገር ጥብስ ትላላችሁ። የሚጠጣ የሚበላ ሁሉ ሙሉ ነው። እግዚአብሔር የተመሰገነ ይሁን። ባለን በመጠናችን እንደዚህ አድርገን እያከበርኩኝ ይገኛለሁኝ። መልካም ፋሲካ እላችኋለሁኝ ሁላችሁንም። ዛሬ ቀን ደግሞ ከቤተሰብ ጋር ሆናችሁ ለማክበር በቤታችሁ ከቤተሰቦቻችሁ ጋር ሆናችሁ ልታከብሩ እየፈለጋችሁ ከሀገራችሁ ርቃችሁ ከቤተሰቦቻችሁ ርቃችሁ ያላችሁት እህቶቼ መልካም በዓል እያልኳችሁ እግዚአብሔር አላችሁ አይዟችሁ፣ አንድ ቀን ታከብራላችሁ እናንተ እላችኋለሁ። ዳይ ወደ ምግብ መብላት እንሄዳለን እላችኋለሁኝ ቤተሰቦቼ። አሁንም መልካም በዓል እላችኋለሁኝ። ለቤቴ አዲስ የሆናችሁ ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሆኑልኝ። ከኔ ጋራ አብራችሁ አበረታቱኝ፣ አሳድጉኝ እላችኋለሁኝ። ውድና የተከበራችሁ የምትክ ቻናል ቤተሰቦች እና በዓሉን የሰላም ያደርግላችሁ እያልኩኝ ከወዲያው መልካም ምኞቴን እየገለጽኩላችሁ ወደዚህ ስንሄድ ደግሞ ወደ መብላት እየሄድን ነው። እየበላን ነው። እየበላችሁ ቤተሰቦቼ ላጉርሳችሁ ወይ ውዶችዬ። እዚች ጋር ይኸው ቤተሰቦቼ እየበሉ ነው እላችኋለሁኝ እና እኔም እየበላሁኝ ነው። ኑ እንብላ ቤተሰብ። በጣም ደስ ይላል ከቤተሰብ ጋር አብራችሁ ከሀገራችሁ ሆናችሁ በዓልን እንዲህ ሲታከብሩ። የዛሬ ዓመት ስደት ላይ ሆኜ እግዚአብሔር ወይ መቼ ነው እንደዚህ እኔም እንደ ሰው ሆኜ በቃ ዓመት በዓል ሲመጣ ሁሌ ከፋይ ነበረ። ዋው እዚህ ጋር አያችሁ ስጋችንን። ዋው እንብላ ተጋብዛችኋል። እሺ እዛች ጋር ደግሞ ደቅ ብዬ ቡናዬን አፈላለሁኝ እና ቤተሰቦቼ እየበላችሁ እና እንደዚህ ነው። ቁርጡን ጎረድ እያደረጉ ጥብሱንም ሁሉንም አንድ ላይ አድርጎ መብላት ነው። እንግዲህ ባለን እንደዚህ አድርገን አክብረን እናልፋለን። እግዚአብሔር የተመሰገነው። ይሄንስ ማናየ? እግዚአብሔር ይመስገን። እግዚአብሔር ለሰጠን ነገር ላደረገልን ነገር ሁሉ ክብር ምስጋና ለሱ ይግባው። ትላንትና መኖር የማንችለውን ሰዎች እግዚአብሔር ደግሞ ህይወት ሰጥቶን ጊዜ ሰጥቶን እንደዚህ አድርጎናል። እዚህ ጋር ደግሞ ቡናዬን ጭስ እያደረኩኝ ነው ቤተሰቦቼ። ቡናችንንም ጭስ አድርገን እንጠጣለን እና አንዳንድ ጊዜ ላይ ከትንሽ ወጣ ብለን ስንኖር ከቤተሰብ ነጠል ብለን ስንኖር አብሶ የመዳም ቅመሞች ማለት ነው እንደፈለገን ኮንፊደንስ ስለማታገኙ ይችን ቀን እየጓጓችሁ እየተመኛችሁ ሊሆን ይችላል። አይዟችሁ፣ ያ ቀን ደግሞ ሩቅ አይደለም፣ በጣም ቅርብ ቀን ነው። እናንተም ፏፈንተረሽ ብላችሁ ማን ያውቃል የዛሬ ዓመት ደግሞ እናንተም እንደዚህ ሆናችሁ እኔ የዛሬ ዓመት እየተመኘው ነበረ። ዛሬ ግን ይኸው እኔም ዓመት በዓልን ሸብረቅረቅ ደመቅመቅ ብዬ በተቻለኝ እያከበርኩኝ ነው። ለእናንተም እንግዲህ ይህ እንዲደርስላችሁ ምኞቴ ነው እላችኋለሁ። ቡናችንን እየደረሰ ነው፣ እየቆላን ነው ቤተሰቦቼ። ዋው በጣም ደስ ብሎኛል። የምር በዚህን ሰዓት እንደኔ ደስተኛ የሆነ ሰው ያለ አይመስለኝም። ያ እግዚአብሔር ክብሩን ይውሰድ። ደስ ብሎኛል። ማን እንደ ሀገር ማን እንደ እናት ሀገር ማን ይሆናል? የምር ማለት ነውና ሀገራችን በረከታዋ ሁሉ ነገሯ በጣም ደስ የምትል ናትና ይሄን ይመስላል ቤተሰቦቼ። ምሳችንን በልተን ቡናችንን ደግሞ ልንጠጣ ቆላ እያደረኩኝ ነው። እንጠጣለን። አትቦዝኑ እየተጫወታችሁ
ፈታ ዘና እያላችሁ ለቤቴ ደግሞ አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ እያበረታታችሁኝ አበረታቱኝ፣ አግዙኝ፣ ደግፉኝ፣ ከጎኔ ሆኑልኝ እላችኋለሁ። ቪዲዮዬንም ሼር እያደረጋችሁ እላችኋለሁኝ። አብሶ የመዳም ቅመሞች ይህን ቪዲዮ ከደረሳችሁ ማለት ነው የመረቁ እንትን አርጉልኝ፣ ላይክ አርጉልኝ፣ ሼር አድርጉልኝ፣ ለሌሎቹም አድርሱልኝ፣ ይሁኝ፣ አበረታቱኝ እላችኋለሁኝ ቤተሰቦቼ። እና ከልጆች ጋር እያወራሁኝ ነው እና እናንተንም እንደዛው የምር በጣም ደስ ይላል። እግዚአብሔር ይመስገን። እንግዲህ እግዚአብሔር ብሎ ደግሞ እናንተንም ለሀገራችሁ ያብቃችሁ፣ እንደዚህ ደምቃችሁ ድምቅምቅ ብላችሁ እንድታከብሩ ከወዲሁ ምኞቴን ገለጽኩላችሁ። እዚህ ጋር ዳቦ ያለች፣ እዚች ጋር ፋንዲሻ ያለች። ያው እንግዲህ በመጠን ባለን ፏፈን ትረሽ ብለን ማሳለፍ ማለት ነው እላችኋለሁ ቤተሰቦቼ። እንዴት ነኝ እስቲ ዛሬ? ኧረ መረቁኝ እንጂ እንዴት ነበረ የዛሬ እላችኋለሁ። ቤተሰብ አትሉኝም? እና ቡና እየበሰለች ነው። ጭሷንም ላጥላጥ እያደረግን ከቡና ማለት ነው። በነገራችን ላይ ቡና ሲቆላ በጣም የምወደው ሽታው በጣም ደስ ይለኛል። እና ቡና እዚች ጋር ጨረስኩኝ ቆልቼ፣ ይሄው ደረሰ ቤተሰቦቼ። ቡና እንጠጣ ቡና። አጋጣሚ ማለት ነው እዚህ ጋር ቡና ሲቀውላ ወደ ፊት ለፊት አድርጌ በእጄ ይዤው ነበረ። ማብራት አጋጣሚ ጠፍቶብኝ ጨለመብኝና በዛ ነው። ለዚህ ደግሞ ከወዲሁ ይቅርታ ጠይቃችኋለሁኝ። እወዳችኋለሁኝ። መልካም ቆይታ ይሁን።